ትችላላችሁ። እኔ አሁን እየሰራሁት ያለሁት ኤክስኤክስ ወይንም ደግሞ የሆነ ፓተርን ነው ማሳያችሁ። ልክ እንደ ፐርል የመመሳሰል እንትን አለው። ይሄንን ቀለም ለተለያዩ ቦታዎች ልትጠቀሙት ትችላላችሁ። ከዚህ በፊት ቀለም ቀቢ የሆናችሁ ሰዎች በቀላሉ ልትሰሩት የምትችሉት የቀለም አይነት ነው። ምንም የሚከብድ ነገር የለውም። በጣም ቀላል ነገር ነው። በነገራችን ላይ አሁን ላይ የማሳያችሁ ቀለል ያሉ ቀለሞችን ነው፣ እንዳይከብዳችሁ ማለት ነው። የተጠቀምኩትም ዲዛይን ቀለል ያለ ዲዛይን ነው፣ ቶሎ እንድትረዱት ማለት ነው። እናንተ አንዴ የቀለሙ ጸባይ ከገባችሁ በኋላ እንደፈለጋችሁ ልታዙት፣ እንደፈለጋችሁ ልትሰሩበት ትችላላችሁ። ይሄንን ስራ ስትሰሩ ሁለት ብሩሽ ያስፈልጋቸዋል። አንደኛው ብሩሽ እንደዚህ የምትቀቡበት ነው። ሁለተኛው ብሩሽ ደግሞ አሁን ይሄን የቀባችሁበትን ቅርጽ የምታወጡበት ነው ማለት ነው። አሸዋዎቹን ማለት ነው። አሸዋ ስላለው እዚህ ላይ አሸዋዎቹን በተን ታደርጓቸዋላችሁ። በጣም ቆንጆ እና የሚያምር የቀለም አይነት ነው። ይህንን የቀለም አይነት ሲልኮቶች ጋር፣ አዶሊስ ጋር፣ መስኮቶ ዋርነሮች ጋር እንደዚሁም ደግሞ ሳንዲኮዎች ጋር ታገኙታላችሁ። ይህንን በነጩ ከለር ግን የምታገኙት አዶሊስ ጋር፣ ሳንዲኮ ጋር እና ስኮት ዋርነሮች ጋር ነው። ሲልኮቶች ጋር ያለው ይሄኛው ቀለም ትንሽ ወደ ቬጅ ወደ ብሮክ ዋይት ከለር ያደላል ማለት ነው። በጣም ቀላል አሰራር ነው። አሁን እኔ እያሳያችሁ ያለሁት የሚያክል የሚከብድ ነገር አይደለም። ለቤታችሁ እንደዚህ ሳምፕል ቦርድ እና እንደዚህ ሳምፕል ስታንዱን አዘጋጅታችሁ ራሳችሁን ማለማመድ፣ ራሳችሁን ማሰልጠን ትችላላችሁ። ሞር ይሄ ቪዲዮ እንደ መነሻ ሀሳብ ከጠቀማችሁ ብዬ ነው። ፍርሃታችሁን እንዲያስወግድላችሁና ያለውን ኢንፎርሜሽን እንድታውቁት ማለት ነው። ይሄንን ቀለም አዶሊሶች ጋር ስትገዙት የሚሸጡላችሁ በካሬያችሁ መሰረት ነው። አዶሊስ ጋር እንደ ሌሎቹ ፋብሪካዎች በዋልዲ ቀለም አይሸጥም። የምታሰሩትን የካሬ ብዛት ይዛችሁ ሄዳችሁ በዛ ብዛት ልክ ነው ኦልሬዲ ወይ በካሬ ልክ ነው። 100 ካሬ ከሆነ የምትፈልጉት ለ100 ካሬ የሚበቃ ቀለም አውጥተው ነው የሚሰጧችሁ እንጂ በዋልዲ አይሸጥም። ሳንዲኮዎች ጋር ግን እችን ቀለም በ3 ኬጂ 5000 ብር ታገኙታላችሁ። ሲልኮቶች ጋር ደግሞ 5500 ብር አካባቢ ታገኙታላችሁ። እንደዚሁም ደግሞ አዶሊሶች ጋር በ3 ኬጂ ደግሞ እስከ 7000 ብር አካባቢ ታገኙታላችሁ። የአዶሊስ ቀለም በነገራችን ላይ በጥራት አንደኛ ነው። ኢትዮጵያ ውስጥ ካሉ ቀለሞች ውስጥ በጥራት ምንም አይነት ድርድር የማያውቅ የቀለም ፋብሪካ ነው። እና የአዶሊስ ቀለሞችን ደግሞ እየሰራው አሳያችኋለሁኝ። አሁን ዛሬ ግን ያሳየኋችሁ በተለምዶ ፓላስ ወይ ሳፋሪ ወይ ደግሞ ሻርኪ ብላችሁ የምታውቁትን የቀለም አይነት ነው ማለት ነው። የተጠቀምኩት ብራንድ ደግሞ የሳንዲኮ ብራንድ ነው። ሳንዲኮ አርት የሚባለውን የቀለም አይነት ነው የተጠቀምነው። የሰራንላቸው ዲዛይን ደግሞ ኤክስኤክስ የሚባል ፓተርን ነው። ይሄ ፓተርን በስተመጨረሻ ላይ ስጨርሰው ልክ እንደ ፐርል ካርታ ሰርቶ የመቀመጥ እንትን ጸባይ ያለው ማለት ነው። በጣም ቆንጆ ቀለም ነው። ለተለያዩ ቦታዎች ላይ እየሰራ ነው እንገኛለን። እናንተም ደግሞ ልትሰሩት ትችላላችሁ። አሁን ይሄ የመጀመሪያ ዙር ስራዬን ጨርሻለሁ። የመጀመሪያ ዙር ስራ ተሰርቶ አልቋል። አሁን የምንሄደው ወደ ምንድነው? ዲዛይኑን ወደ ማውጣት ወይ ደግሞ ወደ ፊኒሽንጉ። ይሄንን ስራ ለመስራት ግዴታ 2 ብሩሽ ነው የሚያስፈልጋችሁ። እኔ አሁን እዚህ ጋር የተጠቀምኩትኝ ሳምፕል ቦርድ ላይ ስለሆነ አንድ አባን የተጠቀምኩት። ቅድም የቀባነው ኤክስኤክስ አይደል? አሁንም ኤክስኤክስ ነው የምናደርገው። ቅድም የቀባነው ኤክስኤክስ ነው፣ አሁንም የምናደርገው ኤክስኤክስ ነው። እንደዚህ በምታደርጉበት ጊዜ አሸዋዎቹ ይሰበሰባሉ። ይሄ ቀለም አሸዋማ ቀለም ነው።
ኤክስ ኤክስ ነው የምታደርጉት። አቀባባቸውም ኤክስ ኤክስ ነው። እናንተም ደግሞ በስተመጨረሻ ላይ እንደዚህ ኤክስ ኤክስ እያደረጋችሁ ወደ አንድ ቦታ ላይ ተሰበስቧቸዋላችሁ ማለት ነው አሸዋዎቹን። ከዛ ቀለሙ ሲደርቅ በጣም የሚያምር ፓተርንን ያለው በጣም ቆንጆ ቀለም ነው። እኔ ይሄንን ሳምፕል ስሰራው ቀለሙን በጥብጬዋለሁ፣ ውሃ አስገብቼበት ነው የሰራሁት። እናንተ ውሃ ሳታስገቡም መስራት ትችላላችሁ። ሞር በጣም ቴክስቸሩ ጉልት ብሎ እንዲታይ የምትፈልጉ ከሆነ ውሃ ሳታስገቡ ስሩት ማለት ነው። አሁን ግን እኔ የሰራሁት ውሃ አስገብቼበት ነው። በጣም ቀለል ያለ ቀጠን ያለ ቴክስቸር ነው ያለው። እንደዚህ ሲሆን ብዙ ካሬም ይሸፍንላቸዋል እና ደግሞ አሸዋዎቹ አይበዙባቸውም ማለት ነው። በነገራችን ላይ እነዚህን የዲኮር ቀለሞች እናንተ እንደፈለጋችሁ ማዘዝ እንደፈለጋችሁ መስራት ትችላላችሁ ማለት ነው። ዋና እዚህ ስራ ላይ ትልቁ ሚና የሚጫወተው የእናንተ ክሬቲቪቲ ነው። እናንተ ክሬቲቭ ከሆናችሁ ቀለሞቹን እንደፈለጋችሁ ማዘዝ እና የፈለጋችሁትን አይነት የፈጠራ ስራ ወይንም ደግሞ የፈለጋችሁትን አቀባብ ልትቀቡ ትችላላችሁ። አሁን ዛሬ ያሳየኋችሁ ሳንዲኮ አርት የሚባል የቀለም አይነት ነው ማለት ነው። ኤክስ 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 አድርገን የሰራንላቸው። ንጹህ ብሩሽ ይፈልጋል፣ ትንሽ መድረቅ ይፈልጋል። አልደረቀም። ሲደርቅ በደንብ ሙሉ ለሙሉ ዲዛይኑን አውጥቼ የምጨርሰው ይሆናል ማለት ነው። በሌላ ቪዲዮ ደግሞ ይሄንን ቀለም ዲያጎናል፣ ሆሪዞንታል እና ከላይ ወደ ታች ቀብቼ ያሳያችኋለሁ ማለት ነው። ዛሬ ግን ያሳየኋችሁ ኤክስ ኤክስ ነው። በጣም ለአሰራር ቀላል ነው፣ የሚከብድ ነገር የለውም። በቤታችሁ መሞከር ትችላላችሁ። ወንዶችም ሴቶችም መስራት ትችላላችሁ። የሚያስፈልገው ነገር ይሄንን ስራ ለመስራት በዋነኝነት የሚያስፈልገው ተነሳሽነት፣ ፍላጎትና የግል ጥረት ነው። ከዛ በኋላ ትንሽ ገንዘብ ኢንቨስት ካደረጋችሁበት ራሳችሁን ብቁ ማታደርጉበት ምንም ምክንያት የለም። ይኸው እንግዲህ አሁን ለመጨረሻ ጊዜ እርጥበቱን እያደረኩለት ነው። አሸዋዎቹ ወደ አንድ ቦታ እንዲሰበሰቡ እያደረግኳቸው ትንሽ የአየር ንብረቱም እኔ አሁን ይህን ቪዲዮ በምሰራበት ሰዓት ላይ ዝናባማ ስለሆነ የመድረቅ እድሉ ጠባብ ነው። በሌላ ቪዲዮ እና በሌላ ስራ የምንገናኝ ይሆናል። ይመቻችሁ።